በቃ ተውን። ስለዚህ አሁን እኮ ግቢውን እኮ እንደልብሽ እኮ እንድትዝናኝ ፈቅጄልሻለሁ። ግን አብርሃም ጋር ያለሽ ነገር ከጨረስሽ አብርሃም ወደ ቤተሰብ ልትሰድ አንድ ነገር ልንገርህ፣ እኔ እንድዝናናም ሆነ ከሱ ጋር የፈለኩትን ጊዜ እንዳሳልፍ ካንተ ፍቃድ መጠየቅ አይገባኝም። ማንናም አንተ ምንም እኮ ነከኛ ነው። እኔ ጓደኛው ነኝ። ስለዚህ ጓደኛውም አይደለም። እውነቱን ልንገር፣ አንተ ጠላቱ ነው። ጠላቱ ነው። የምር ጠላቱ ነው። ህይወቱን እንዳይመራ ደስተኛ እንዳይሆን የምትበጠብጠው ቀንደኛ ጠላቱ ነው። አይገርምህም? ምንም ደስተኛ እንዲሆን ፈልጋለሁ ምናምን አታስመስል። ብቻ ደህና የማታውቀውን ሰው ደለል። እኔ ባላቀ ይገርመኝ ነበረ። ላምን ምናምን ይችል ነበረ። ሩታ መናገር የምትችይውን ጥግ ድረስ ተናገሪ። ማድረግ የምትችይውን ነገር ጥግ ድረስ ማድረግ ትችያለሽ። እኔ ግን አብርሃም ገና እንደማደርገውማ በደንብ ጠንቅቀህ ታውቀኛለህ። እያደረኩትም ነው። ግን ደግሞ ዳኒ ይኸውልህ፣ እኔ እናንተ ጥሩ ነገር አትሊስት በቃ መልካም ነገሮችን አሳልፈናል። ያኔ ጥሩ በነበረን ሰዓት ጥሩ ነገር አሳልፈናል ብዬ ስለማምን ነው እንጂ ምንም ነገር ማድረግ እንደማይቀተኝም ሆነ ምንም ነገር ማድረግ ከፈለኩኝ እንደማይገድበኝ ታውቀኛለህ ጠንቅቀህ። እሺ ገባህ አይደል? አሁን ደህና ነው እያልሽ ነው። ስለዚህ ሰላም ነው፣ መዝናናት እንችላለን እያልሽ ነው። እንዴ ልልሽ የፈለግሽ ነው። እያየህ ነው እኮ በደንብ ደህና ነው። በዛ ነው እንዴ ልልሽ የፈለግሽ። አዎ በቃ ሂድልን። እኔ ምንም ነገር አልፈልግም ከእናንተ ተውን በቃ። ችግር የለውም። እኔ የረበሽኳችሁ በዚህ ልክ እያስጨነኩሽ ከሆነና ልጁ እንዳይዝናና ጭንቀት ይሆንኩበት በሽታ ይሆንኩበት እኔ ኮንኩኝ ማለት ነው። ችግር የለውም። እዚህ አካባቢ አታይኝም። እንደልባችሁ ተዝናኑ፣ ፈታ በሉ። በር ላይም ልሁን ውጪም ነው ስፈልግ በላይ አለው። ግን በሰውሽ እንዳትረዳ አከታተልም ባክህ ትችዋለህ። ግን ምንም እኮ መፍጠር አልችልም። ምናልባት ፊት ለፊት አታይኝ ይሆናል እንጂ በዙሪያ እንዳለው ሁሉ ያስባል። ምንም አታመጣም ዳኒ። እኔ እንደምሽበት ከየት ዞር በፊት አለው ሻብራ ወገኛ ወጎጉንማ ታውቅበታለህ። ሲጀመር እናንተ ሰው አይደላችሁም፣ ሰይጣን ነው የሚልካችሁ ነው። ናማ እኔ እንጨነቅ አስጨነቀክ ነው ነው ዛባን ሂድ ዝም በላቸው። እነሱ ያማቸዋል ሲጀመር። ሰው ሰላም ሲሆን አይወዱም እንዴ? ምን የምር እነዚህ ሰው አይደሉም እኮ ሰይጣን ስጋ ለብሶ ናቸው ሁላቸው። ሰው ህይወቱን ለምን መረጠ ይባላል እንዴ? ሰው ለምን ልጁን ለማሳደግ ወሰነ ትዳሩን ለምን መረጠ ይባላል እንዴ? ሲጀመር ሰው ሰላም እንዳይሆን የሚፈልገው ሰይጣን ብቻ ነው። ደህና ነህ አይደል? አልደበረህም? እያስጨነቁህ ነው እየመጡልኝ። እኔ እኮ ለአንዳንድ ሰው ክብር ብዬ ነው እንጂ ሲጀመር እኮ እዚህ መቀመጥ የለብንም ነበር። በቃ እርሳው፣ እሺ ሁሉንም ነገር እርሳው። እኛ ሲጀመር ደህና እንሆናለን። ከዚህ በኋላ ምንም ቢገጥመንም ምንም ነገር እንዴት ነው አይገድበንም። ደህና እንሆናለን፣ ሰላም እንሆናለን። ዛሬ ሲጀመር ለመዝናናት ነው የመጣነው። እሺ እርሳው ሁሉንም ነገር። እሺ ፈታ ዘና እንላለን። እንደውም ምሳ እንበላለን አሁን። ከዛ በኋላ እዚህ እንትን እንበል ሩም ምናምን እናስ ትፈልጋለህ እዚህ ማሳለፍ እውነት የምሬን እኮ ነው። አይ አለበለዚያ ይበጠብጡናል። ነገሩ እዚህ ብንቀመጥ ይመጣሉ። የተለያየ ቦታ እየሄድን ብንዝናና ይሻላል። አትሊስት አንድ ቦታ ስንሆን ሁሌ እየተከታተሉን ከሚበጠብጡ አትሊስት የሆነ ቦታ ምናምን እየቀያየርን ፈታ እንላለን። እሺ ከዚህ ሞድ እንወጣለን። አንተም ደህና ነህ። ከዚህ በኋላም በደንብ ደህና ትሆናለህ። ፈጣሪ ይመስገን። እሺ በቃ ምሳ እንብላ ሄደን እኔም እሺ በፍቅር በደስታ ኖር ካንቺ ጋራ እንደኔ ካረገሽ ትዝታ ካለብሽ ነይልኝ የኔ አካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ልዳብሰው እግርሽን ፍቅሬን ልገላግል አሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ ድንቢ ለድንቢ አዋቂነት ይብቃሽ ይቅር አታስቢ ድንቢ ለድንቢ ማንንም ሳትፈሪ ወደ እኔ ቅረቢ
መቼም የኔ በር ላንተ ክፍት እንደሆነ ስለምታውቅ እንዳሻ ታወራለህ። ማን ከልክሎኝ? ንጉሥ ያከበረው ዘንድ ለወደደ እርሱ ምን ይደረግለታል? ለምን ወደ ጉዳይ በቀጥታ አገባም? እንግዲህ አሁንስ ጊዜ የለንም። የተከበሩ ባለሀብት፣ ከንጉሥ ዘንድ ትእዛዝ ተሰጥቶኛል። በተለይ ከእርሶ ጋር መነጋገር ይገባኛል። ለምን እኔን ራሴን በቀጥታ አላናገሩኝም? አሁን ከፍተኛ ሥራ ላይ ተጠምደዋል። ይህን ጉዳይ ደግሞ በቀላሉ ተነጋግረው የሚዘልቁት ነገር አይደለም። ምን አዲስ ነገር ተፈጠረ? አሉ አቶ ሞላ ፈልሰስ ብለው ውስኪያቸውን እየተጎነጩ። ነገሩ እንኳን በሰላም ነው። አንተ ጋር ነገሮች ሁሌም ሰላም ናቸው። እኔ የምለው አፊላስ፣ አንተ ውስጥ ያለው መንፈስ ምን አይነት ነው? መቼ ነው እንደ ሰው ሁሉ ሞቀኝ በረደኝ ማለት የምትጀምረው? ስሜትህ ደምዝዟል ልበል? ስሜታዊ መሆንስ ምን ይጠቅማል? በሰሙትና ባዩት ነገር ሁሉ መወሰድ ምን ይፈይዳል? የተንጫጫ ሁሉ ታሪክ መስራት ላይችል ሁልጊዜ ጉድ ማውራት ምን ይጠቅማል? የንፋስ ሽውታ በመጣ ባለፈ ቁጥር ፈለጠኝ ቆረጠኝ ማለት ምን ይበጃል? መረጋጋትና መስከን ያስፈልጋል። እዲያ ነገሮች ደመቅመቅ፣ ፈካ፣ ነቃ፣ ፈታ፣ ዘና፣ ሞቅ ሞቅ ሲሉ እንጂ ልዝዝ፣ ፍዝዝ፣ ቅዝዝ፣ ድንዝዝ ሲሉ አይመቸኝም። እኔ ከበርቻቻ ነው የምወደው። የኔ የህይወት መመሪያ በድንዛዜና በግለት መካከል የሚገኝ እንጂ በረባው ባልረባው የምወሰወስ ሰው አይደለሁም። የማይጥም የማይቆመጥጥ ህይወት ለኔ ግን እጅግ ያስደስተኛል። በጣም በስሜት መጋለብ ማንኛውም መንገደኛ ሰው ሁሉ ይችልበታል። በጡዘት ለመኖር እንደሆነ እኔም ሁሉ በእጄ ነው። ከልካይ የለኝም። ፍላጎታችንን ባትገድልብን እስኪ ምን አለ? ወይ አልሞነኮስክ፣ ወይ አላገባ፣ ወይ ደግሞ አንደኛውን አመንዝራ አልሆንክ። ዝም ብሎ መሃል ላይ መንደፋደፍ ትርፍ የለው ኪሳራ የለው። ያንተ ሂሳብ አያዋጣም። ነፃ የሆነ ነገር ላይ ህይወታቸው የተመሰረተ ሰዎች ግን ማራኪ ናቸው። ባያተርፉም ነገር ግን ደግሞ አይከስሩም። አትርፎ ለሌላው መትረፍ እኮ ደስታ አለው። እውነት ነው፣ ደስታ አለው። እርስዎ በልግስናው ለበርካታዎች ተርፈዋል። የሰው ልጅ ሳይኖረው እንዴት መኖር እንዳለበት ዘዴ መስጠት ግን እጅግ ከባድ ነው። ይህ ምስጢር ለብዙዎቻችን የተሰወረ ነው። ግድ የለህም፣ ብዙ አትራቀቅ። ከሌለህ የለህም። ባዶ ያው ባዶ ነው። መኖር አትችልም። ሞት ይሻላል። እኔ ግን ብዙ ኖር ያውቃለሁ። እዚህ ላይ ነው ልዩነታችን። ለማግኘት መኖርና ለመኖር ማግኘት ይለያያል። ምን አልከኝ? ትደግመው? አልገባኝም። ልታደናበረኝ ካልፈለክ በስተቀር ለኔ ለመኖር ማግኘት ያስፈልጋል። አብዛኛው የዓለማችን ህዝብ ግን ሳይኖሩ የሚኖር ህዝብ ነው። አታምታታብኝ ብያለሁ አንተ ሰው። ሕፃናቶች ሳያገኙ አሉ፣ ይኖራሉ። ሽማግሌዎችም ሳያገኙ አሉ፣ ይኖራሉ። እኮ ያገኙት ናቸዋ የሚኖሩት። ለመኖር ብለው አግኝተው ሳይሆን በመኖራቸው ውስጥ ነው ያገኙት። ልታቀውሰኝ ብዙ ጊዜ ሞክረሃል። አሁን ግን ችዬ አልፌሃለሁ። አፊላስ ማሳረጊያ ነገሮች ላይ ሲደርስ ሳቁ ይመጣል። በራስህ ዓለም ለብቻ ስትኖር አድማቂ ከሌለ ምንም አያስደስት። ይኸው አሁንስ ቢሆን የተደሰትኩ አይደል? ላለመደሰት ምን ይገድበኛል? ለዚህ ነዋ እስካሁን ድረስ ሳታገባ ቆመህ የቀረኸው። ሰው የሚያገባው ለምንድን ነው? ስሜቱን ለማስተንፈስ ነው ወይስ የሞትና የህይወት ጉዳይ ስለሆነ? የህይወት ጉዳይ ስለሆነ ዋሾ መሆን አያስፈልግም። ላላገቡት የሞት ጥሪ የሚደረግባቸው ከሆነ አገባለሁ። ሞት አልባ ህይወት ካለ እኔም እሱ እንዲያመልጠኝ አልፈልግም። እንዴት ነው ነገር የምትጠመዝዘው? ኧረ ተው አንተ ሰው፣ እንኑርበት፣ አትጋፋን፣ ተው። ሐቁን በምክንያት ማውራት ስጀምር ተፈላሰፍክ ትሉኛላችሁ። ዝም ብዬ መኖር ስጀምር ነገሩ ጠፍቶብኝና ሳይገባኝ ቀርቶ ስለሚመስላችሁ ትወቅሱኛላችሁ። እሺ ምን ልሁን? ሚስት የሌለችበት ህይወት፣ ልጅ የሌለበት ህይወት እስኪ ምኑ ደስ ይላል? ሚስትና ልጅ አግኝተው የዘለሉ መኖርስ ምን የሚሉት ህይወት ነው? ወራጅ አለ። አሁን እንኳን ለመሳደብ የተዘጋጀን የመሰለኝ። ግድ የለህም፣ ወደ ዋናው ጉዳይ መግባቱ ሳይሻል አይቀርም። ኧረ ጉድ! አንተ ማምለጫህ ብዙ ነው።
መላመች ታጣለህና ለመኖር ጥበብ ያስፈልጋል። በቃ ተው ግድልህም እሱን ለራስ አድርገው። አሁን በቀጥታ ወደ ጉዳይ ግባልኝ። አንተ እንደሆንክ የምትቻል አይደለህም። በገዛ ቤቴ ጦስ እዝናናብህ ብዬ ልታቃጥለኝ። ሆ ሳቁ ቀረብኝ ማለት ነው። እሺ እንዲህም ተናግረህ ልትስቅ ያምርሃል። አላስተረፍከኝም እኮ። ለማንኛውም እኔ እርሶን ሳገኝ ሁሌም ደስተኛ ነኝ። እንደማይከፉ ስለማውቅ ነው በነጻነት የማወራው። የተላኩበት ጉዳይ በዚህ ዓመት ኢትዮጵያ ወደ ጠፈር ሌላ ጉዞ ለማድረግ አቅዳለች። ታዲያ ይሄ አዲስ ነገር ነው እንዴ? የዘንድሮን ጉዞ ለየት የሚያደርገው ዳሎጵያ የተሰኘችውን ዓለምና በዚያ ውስጥ ያሉትን ፍጥረታት ማንነት ለማወቅ የሚደረግ ጉዞ ስለሆነ ነው። ታዲያ ይህስ ቢሆን እኔ ከዚህ በፊት ሐሳብ ሰጥቼ አልነበር? ትክክለኛው ጊዜ አሁን እንደሆነ ነው ንጉሥ ያመኑበት። እና እኔን ምን አድርግ ነው የሚሉኝ? የተለመደውን ትብብር እንዲያደርጉ ይፈልጋሉ። ምን ያህል ገንዘብ አስፈልጓቸው ነው? እሱንስ በተመለከተ ለኔ ያማከሩኝ ነገር የለም። በቃ እንግዲያውስ የሚፈልጉትን መጠን በትክክል ይንገሩኝ። የምችለውን ሁሉ አደርጋለሁ። ለዚህ ድጋፎ መቼም ሀገራችን የእርሶ ውለታ አለባት። ኖ ይሄ ለኔ የዜግነት ድርሻዬ ነው፣ ግዴታዬ ነው። ውለታ የሚባል ነገር እዚህ ላይ አይሰራም። እኔ ይህን የማደርገው ከኔ የሚጠበቅ ነገር መሆኑን ስለማምንበት ነው። በጣም ጥሩ አላፊላስ ቅሬታ እንደገባው ሰው ሌላ ነገር መናገር ፈልጎ። ሌላው ነገር ደግሞ የጋራ ትብብር የሚባል ነገር ተነስቷል። የድርሻዬን እንደምወጣ ተናገርኩኝ እኮ። የጋራ ትብብር ማለት ሁላችንም በአንድነት የምንሰራው ነገር ሲሆን ከዚህ በላይ አሉ አቶ ሞላ ዘኪ ትንሽ ፊታቸውን ኮስተር አድርገው። ምን መሰሎት? ያሁኑ ጉዞ እንደቀደመው አይነት አይደለም። ከበድ ያለ ጉዞ ስለሆነ ሳይንቲስቶችን ከመንፈሳዊ ሰዎች ጋር ያጣመረ ነው። አቶ ሞላ ከተጋደሙበት ቀና ብለው ይሄ ደግሞ ምን የሚሉት ጉዞ ነው? በዓለም ላይ ተደርጎ የማይታወቅ ተልእኮ አስቸጋሪ በመሆኑ ሁላችንም በጋራ ተስማምተን ማድረግ የሚጠበቅብን ነገር ነው። እኔ ጉዞውን ደግፋለሁ። ነገር ግን አሁን የምትለው ለኔ ግልጽ አይደለም። እዚህ ጉዳይ ላይ ከተፈርተኞች ውጪ ሌላ አካል ምን ያስፈልጋል? ለምን ተብሎ? በጉዞ ላይ ብዙ አደጋ ስለሚኖር ጸሎት ካስፈለገ ሃይማኖተኞቹ ምድር ላይ ሆነው ሊያደርጉት የሚችሉት ነገር ነው። አብሮ በመዞር ሌላ አዲስ ታሪክ አይፈጠርም። የሃይማኖተኞች እገዛ ቢኖር ይጠላሉ? አልጠላም። ነገር ግን በሰማይ ላይ አብሮ መብረሩ ነው ትርጉሙ ያልገባኝ። ከጸሎት ያለፈ ትብብር አያስፈልገውም እያሉ ነው? አዎ፣ ለሌላ ለምን ይጠቅማል? አስፈላጊ ሆኖ ቢገኝስ? እኮ አስረዳኛ። የትኛው አገር ነው እንዲህ አይነት አሰራር የተከተለው? ግን እኮ ጠፈርተኞች ሁሉ የየራሳቸው እምነት አላቸው። ይህን ማን ያስተዋል? የሚጓዙት ግን ከሙያቸው ጋር በተያያዘ መልኩ እንጂ ከሃይማኖት ጋር የሚያያዝ አይደለም። እርግጥ ነው ይህ በሌላው ዓለም የተለመደ አይደለም። እኛ አገር የሃይማኖት መሪዎች ትልቅ ቦታ አላቸው። ሃይማኖት ከሳይንስ ጋር ቢጣመር ጉዳት ከሌለው የሆነ የሚጨምረው ኃይል ሊኖር ይችላል እኮ። እሱን ለማድረግ ምድር ላይ ብቻ ማከናወን በቂ ነው የምልህ። ተአምራት መፍጠር የሚችሉ ሰዎች ባጠገባቸው ሆኖ ቢረዷቸውስ? ሳይንቲስቶቹን እንዳይሞቱ እንዲጠብቋቸው ነው ወይስ በድንገት ቢሞቱ ከሞት እንዲያስነሷቸው ተፈልጎ? እንደሱም ሊሆን ይችላል። ይሄ የማይመስል ነገር ነው። ይህ መደረጉ እርሶን ቅር የማያሰኝ ከሆነ ለምን ፈቃደኛ አይሆኑም? መፍቀድ አለመፍቀድ የኔ ስልጣን አይደለም። እርሶ የገንዘብ ድጋፍ እስካደረጉ ድረስ ማወቅ ያለቦትን ነገር እንዲያውቁ ስለተፈለገ ነው። ጉዳት የማያስከትል ከሆነ በጥሩ ጎኑ ነው የምቀበለው። ነገር ግን በጉዞ ላይ ሳሉ በሁለቱ መካከል አለመግባባት ቢፈጠር ኃላፊነቱን ራሳችሁ ውሰዱ። እሱ እኔ አይመለከተኝም። አፊላስ ትንሽ እንደማሰብ ብሎ ለሥራ ቅልጥፍና የጋራ ስምምነት እንደሚያስፈልግ ለእርሶ የሚነገር አይደለም። በሁሉ ነገር እርቅ ማድረግ አይከፋም። እና አሁን ደግሞ ምን ልትለኝ ነው? አልበዛም? አቶ ሞላ ይህን ሲናገሩ
ፊታቸው ልክ አልመጣም። ቁጣ እየተሰማቸው ነው። መቼም እርሶ ጨዋታ ይወዳሉ፣ የሚያዝናና ነገር እንጂ መጨናነቅ አይወዱም። ምን ጥያቄ አለው? ታዲያ ለምንድን ነው ለብዙ ሰው ድጋፍ ሰጪ ሆኖ ሳለ የእግዚአብሔር ሰው የተባሉትን ሰባኪውን አሮንን የጠሏቸውና የሚናደዱባቸው? አቶ ሞላ ዘኪ በዝምታ ካዳመጡ በኋላ በረጅሙ ተንፍሰው ይኸውልህ ሐፊላስ፣ ሲጀምር እኔና እሳቸውን የሚያገናኝን ነገር የለም። የእሳቸው ተከታዮች የኔም ደንበኞች ሆኖ ስላገኘኋቸው አንድ ቀን ለእሳቸው ለሥራ ማስኬጃ የሚሆን ገንዘብ ልደጉማቸው ፈልጌ በሰው በኩል ባስጠራቸው እኔ የገንዘብ ችግር የለብኝም፣ ያንተን ገንዘብ አልፈልግም ማለታቸውን በሰሚ ሰማው። ለበጎ ነገር እጄን ብዘረጋ ጭራሽ እንደሰደቡኝ ስሰማ ተናደድኩ። እኔ እንዲህ ብለው የሚናገሩ አይመስለኝም አሉኝ እንጂ እንደውም ትውልዱን የሚያባልገው እሱ ነው ብለው በስብከታቸው ሁሉ ስሜን ሲያጠፉ እንደነበር ሰምቻለሁ። እኔ የእሳቸውን ስብከት በቴሌቪዥን በኢንተርኔትና በአካል ተገኝቼ ተከታትዬ አውቃለሁ። አንድም ቀን ግን የእርሶን ስም በመጥፎ ጎን ሲያነሱ ሰምቼ አላውቅም። ወሬ የሚያቀብሉኝ ሰዎች አሉ። እሳቸው አለማለታቸውን ከራሳቸው አንደበት ማረጋገጫ ቢያገኙስ? ባይሉም ለእኔ ግን ጥሩ አመለካከት እንደሌላቸው አውቃለሁ። እርሶ ይጠሉኛል እያሉ በእሳቸው ላይ ቅሬታ እንዳለቦት ሁሉ እሳቸውም ያላልኩትን ሁሉ ብሏል እየተባልኩ ስሜን ያጠፋሉ በማለት ከፍተኛ ቅሬታ እንዳላቸው ቢሰሙስ? በእርግጥ እኔ አንዴ ስላዘንኩባቸው ስለ እሳቸው ብዙ ነገር አውርቻለሁ። አዝነውብኝ ሊሆን ይችላል። እንደዚህ አይነት ምላሽ ባይሰጡኝ ኖሮ የሆነ ሆኖ የሁለታችሁ እርቅ አሁን በጣም አስፈላጊ ሆኖ ተገኝቷል። ባንታረቅስ ምን ችግር አለው? እሳቸውም በመሰላቸው መንገድ መቀጠል ይችላሉ፣ እኔም በፈለኩት መንገድ እሄዳለሁ። ያሁኑ ጉዞ ያለ ሁለታችሁ እርቅ ስለመሳካቱ አጠራጣሪ ሆኖ ተገኝቷል። የኛ ጉዳይ ከጉዞ ጋር ምን ያገናኘዋል? ሳይንቲስቶቹ ብዙውን ጊዜ የእርሶ አድማጭ እንደሆኑ ይታወቃል። ለረጅም ዓመታት በእርሶ ድጋፍ ብዙ ደረጃ ላይ እንደደረሱ ነው የሚናገሩት። በሌላ በኩል ደግሞ ሰባኪው አሮንን የሚሰሙ በርካታ ወገኖች ስላሉ ጉዞ የተሳካ እንዲሆን እናንተን የሚከተለው ሕዝብ ሁሉ በጋራ አንድ ሆኖ እንዲቆም ተፈልጓል። ያማረ ጉዞ እንዲሆን በእኔ በኩል አስፈላጊውን ነገር ሁሉ አድርጋለሁ። አሁን ከእርሶ በይበልጥ የሚፈለገው የገንዘብ ድጋፉ ሳይሆን ከእግዚአብሔር ሰው ጋር የሚያደርጉት እርቅ ነው። እርቁ እንኳን ቢቀር ቢያንስ ስምምነት ማድረግ ያስፈልጋል። በሚያስማማን ነገር ሁሉ መስማማት ፈልጋለሁ። መጀመሪያ ግን እሳቸውን አናግራቸው ብትመጣ ጥሩ ነበር። ግድሎትም እኔ አካሄድን አውቀዋለሁ። የእርሶን ባህሪ ጠንቅቄ ያውቃለሁ። እሳቸው ጋር ተነጋግሬ ደግሞ የሚሉኝን ሰማና ተስማምተን በአስቸኳይ ጉዞ ለማድረግ ወደ መሰናዶ እንገባለን። ጠፈርተኞቹ እነማን እንደሆኑ ገና አልተለየም። ከሰባኪው ጋር ከተወያየው በኋላ ሌላ የጋራ ውይይት ተካሂዶ ምልመላ ተደርጎ ጉዞ ይጀምራል። የጠፈር ተልኮ በምን አይነት ሁኔታ እንደሚካሄድ ግን ግልጽ ማብራሪያ አልሰጠኸኝም። ሁሉን ነገር በሰዓቱ አቀርባለሁ። ይሁን እንግዲህ መቼም ሁላችንም ብንሆን ለሀገርና ልነቷ በከፍተኛ ሁኔታ ጨምሯል። ወደ ልዕለ ኃያልነት ተቀይራለች። የዓለም መንግስታትና ሀገራት እርስ በእርስ በመቀራረባቸው የተነሳ የሀገራት ድንበር መካለል ቀንሶ በአቅጣጫ ዞን በመከፋፈል ላይ ነበር። በዚህ ምክንያት ኤርትራ፣ ጅቡቲና ሶማሌ ከኢትዮጵያ ጋር ተደምረው አንድ ቀጠና ውስጥ ተካተው ይገኛሉ። እነዚህ ሀገራት በቀደመው ዘመናቸው ከፍተኛ ድህነት ውስጥ የነበሩ ቢሆንም ታሪክ ተቀይሮ በብዙ መልኩ እድገትና ስልጣኔ ይታይባቸዋል። በባህር ጠረፎቻቸው አካባቢ እጅግ የተዋቡ ሆቴሎች ተገንብተውባቸዋል። በአሸባሪነቱ የሚታወቀው አልሸባብ አጥፊነቱን በማቆሙ የተረጋጋ የአፍሪካ ቀንድ ተፈጥሯል። የኢትዮጵያ ሕዝብ ብዛት 250 ሚሊዮን ቢደርስም ይህ አሃዝ የጨመረው የጥምር ዜጋ ባለቤት የሆኑ ዜጎች በመደመራቸው ነበር። ቀድሞ የሚታወቀው ሀበሻ ተብሎ የሚጠራው ቡናማ የቆዳ ቀለም ያለው ዜጋ ብቻ ሳይሆን ደማቅ ጥቁር ሰዎች፣ ነጭ ቆዳ ያላቸው አረቦችና የሩቅ ምስራቅ ሰዎች፣ የቻይና የህንድና የጃፓን ዝርያ ያላቸው ሰዎች ሳይቀሩ ኢትዮጵያዊነት ዜግነት አግኝተው ይኖራሉ። ክልል ኢትዮጵያውያን የማንነት ጥያቄ በማንሳታቸው ዕውቅና እንዲሰጣቸው ተደርጓል።
አንዳንድ የኢትዮጵያ ቋንቋዎች ከሀገር ውስጥ አልፈው ባህር ተሻግረው በዓለም ላይ ተስፋፍተው ሲገኙ፣ ከፊል ቋንቋዎች ግን በመሞት ላይ ነበሩ። እንግሊዘኛና አረብኛ ተናጋሪ ህዝብ በየአካባቢው ቢገኝም የአረብኛ ቋንቋ በከፍተኛ ሁኔታ ተስፋፍቷል። የምስራቅ ኢትዮጵያ ህዝብ ከእስልምና ሃይማኖት ጋር በተያያዘ ወደ አረብኛ ቋንቋ በማድላቱ ሶማሊኛና አፋርኛ መናገሩን ቀንሶ ነበር። የግዕዝ ፊደላትና ቁጥሮች አነስተኛ ማሻሻያ ተደርጎባቸው ለዓለም ሁሉ አገልግሎት ይሰጣሉ። በሃይማኖት ስርጭቱ በኩል በዓለም ላይ የሚገኘው አብዛኛው የሃይማኖት አይነት ኢትዮጵያ ውስጥ መሰራጨት ከጀመረ ዓመታት ተቆጥረዋል። ህዝቡ ሃይማኖተኛ እንደሆነ ቢታወቅም አጥባቂነቱ ግን ቀንሷል። በመንፈሳዊ አገልግሎት ቄሶችና ፓስተሮች እንዲሁም ሼኪዎች በተለያዩ አገራት ላይ እየዞሩ ያስተምራሉ። ሲፈልጉ በአስተርጓሚ፣ ሲያሻቸው በልዩ ልዩ ቋንቋ በመናገር ለዓለም ህዝብ ሃይማኖታዊ ኃላፊነታቸውን በመወጣት ላይ ይገኛሉ። ታምራት የሚገለጥባቸውና ትምህርታቸው የሚያንጽ አገልጋዮች የሚኖራቸውን ያህል በዛውም ልክ ሐሰተኛ ነቢያትና አሳች የወንጌል ሰባኪዎችም በየመድረኩ ላይ እየተገለጡ ያገለግሉ ነበር። መንፈሳዊ ተግዳሮቱ ከባድ ነው። ሰይጣንም በራሱ መንገድ ስራውን መስራቱን ቀጥሏል። ኢትዮጵያ ለረጅም ዓመታት ትታወቅበት የነበረው የድህነት ታሪክ ተቀይሮ የኤክስፖርት ንግዷ ተጣጥፎ አገር ምድሩ ሁሉ በምርት ተትረፍርፎ ይገኛል። እንደየአካባቢው ሁኔታ የምርቱም አይነት ልዩ ልዩ ነበር። ሜድ ኢን ኢትዮጵያ የሚለው የንግድ ምልክት ዋጋው ከፍ ብሎ በመገኘቱ የሌሎች አገራት ምርት እንደ ተራ ዕቃ በመቆጠራቸው ቅናሽና ርካሽ ሆነዋል። የጥሬ ዕቃ አቅርቦት ሀገር ውስጥ ስለሚገኝ ከውጭ የሚመጡ ዕቃዎች አብዛኞቹ ሪሳይክል ተደርገው ስለሚመረቱ ፈላጊያቸው ቀንሷል። የሀገር ውስጥ የግል ባለሀብቶች ቁጥር ጨምሯል። በዓለም ላይ ከፍተኛ ቢሊዮነሮች ዝርዝር ውስጥ የተካተቱ ግለሰቦችም ተገኝተዋል። የቢዝነሱን አካሄድ ያወቁበት ነጋዴዎች ከዘለማዳዊ የንግድ አሰራር ይልቅ ለደንበኛ አያያዝና አዳዲስ ሐሳብ ያላቸውን ባለሙያዎች በከፍተኛ ክፍያ በመቅጠር የሀገሪቷን የኢኮኖሚ እንቅስቃሴ በማሳደግና በመለወጥ ረገድ ከፍተኛ ሚና ይጫወቱ ነበር። የኑሮ ውድነት ቀርቶ ዜጎች በተረጋጋ ሁኔታ መኖር የሚችሉበት አሰራር ተፈጥሯል። አስደናቂ ምርት ያሳየውና ለዘመናት የሀገሪቷ ጥያቄ ሆኖ የኖረው የግብርናው ኢንዱስትሪ አለማደግ ነበር። ያ ግን ታሪክ ሆኖ ቀርቷል። ሀገሪቷን በሌላው ዓለም ለትችት ይዳርጋት የነበረው የረሃብ ችግር ተቀርፎ ጭራሽ በተተቸችበት ነገር በእህል አቅርቦት ለሌላው ዓለም መትረፍ ጀምራለች። መላ አፍሪካም ዓለምን ለመታደግ በቅታለች። ባህላዊ ምግቦች የተባሉትን እንጀራ ምርታቸው በብዛት መገኘቱ በጀ እንጂ በመላው ዓለም ላይ ተመጋቢያቸው በመብዛቱ ተፈላጊነታቸውም ከፍ ብሏል። የምግብ አቅርቦት በአስተማማኝ ሁኔታ ተቀርፏል። የምርት እጥረት ተወግዶ መትረፍረፍ ይታያል። የሚታረስ ለም መሬት ባይጠፋም ግብርናው ከመዘመኑ የተነሳ የእርሻ ፎቆች ተገንብተዋል። በጠባብ መሬት ከፍተኛ ምርት የሚገኝበት የግብርና አሰራርም በብዙ ቦታ ተተግብሯል። የሰው ልጅ የአመጋገብ ሁኔታ ተቀይሮ ስለነበር በማር የሚሰሩ ምግቦች በዝተው ነበር። በመሆኑም በኢትዮጵያ የማር ምርት ከፍተኛ የውጭ ምንዛሬ የሚያስገኝ ነበር። የአሳ ምርትና ተመጋቢ ሳይቀር ዳብሯል። የሥነ ምግብ ጠበብቶች የሐኪሞችን ያህል ተፈላጊ ሆነዋል። የሥራ አጥነት ቁጥር ከዓመት ዓመት እየቀነሰ ከሌሎች ሀገራት ወደ ኢትዮጵያ የሰው ኃይል መግባት ከጀመረ ጥቂት ዓመታት አስቆጥሯል። በሳይንስና የፈጠራ ሥራ ላይ የተሰማሩ ዜጎች ተበራክተዋል። ፉክክሩ ተጠናክሯል። የሥራ ሰዓት ቀን ከሌሊት አይመርጥም። የቴክኖሎጂ ምርቶች በስፋት ለገበያ ይቀርባሉ። የሕክምና ጠበብቶች ተበራክተዋል። ቀድሞ አጥጋቢ ደሞዝና ጥሩ ክፍያ ለማግኘት ብለው ሲሰደዱ የነበሩ ሐኪሞች በተሰጣቸው የዜግነት ኃላፊነት ውስጣቸው ስለተጠናከረ ለክፍያ ብለው ከመሰደድ ይልቅ በሀገራቸው ላይ ታሪክ ለመስራት ሲሉ ቆርጠው ከተነሱ ዓመታትን አስቆጥረዋል። እንደውም ለሕክምና ብለው ከሌሎች ሀገራት የሚመጡ የውጭ ታካሚ ዜጎች በርካቶች ናቸው። አዳዲስ የበሽታ አይነቶች ሲከሰቱ የኢትዮጵያ ሐኪሞች እርዳታ ሰጪ ብቻ ሳይሆኑ መፍትሄ አምጪ ሆነው ይቆጠሩ ስለነበር የግኝት ባለቤትነታቸውን አስከብረው ለመላው ዓለም የሕክምና አገልግሎት ይሰጡ ነበር። አካሉ ጤናማ ትውልድ ነው። በምህንድስናው ዘርፍ የታየው ለውጥ በገሃድ የሚታይ ነበር።
ከከተሞች ግንባታ እስከ ገጠራማ አካባቢዎች ድረስ ውበት እንዲላበሱ ጥረት ተደርጓል። መንገዶች፣ ድልድዮችና ግድቦች በዘመናዊ መልክ ከመሰራታቸው በተጨማሪ የረቀቀ ስራ ይስተዋልባል።